ጋይስ ዲፕሬሽን ውስጥ ካላችሁ ጭንቀት ውስጥ ካላችሁ ይበቃል ማለት አለባችሁ። በዛ ነው የምትወጡት። እውነቴን ነው የምላችሁ። ይሄን አድርጉ ነው። አይምሯችሁን ንገሩት፣ እዘዙት። አይምሯችሁ እናንተን ሊያዝ አይገባውም። ኦኬ ራሱ አፈንግጦ የራሱ ነገር ማድረግ የለበትም። ዳትስ ዳም። እናንተ ናችሁ ጭንቅላታችሁን ማዘዝ ያለባችሁ። እንዲታዘዛችኋል የእናንተ ታዛዥ። ኦኬ ሰው ንገሩት ኦር ንገሪው አይደል ነው ለጭንቅላታችሁ። you know what ከዚህ በኋላ አንጨነቅም። አቁም። I'm not kidding. It's በጣም ነው የሚሰራው። ይበቃኛል በቃ አንለስ ካልወደዳችሁት you know ሰዎች አምኖ መቀበል የማይፈልጉት ነገር አለ። እኔም ያጠቃልላል። ኦኬ ለዚህ 1 አመት ያሳለፍኩትን ነገር ኤኒዌይስ በዩቲዩብ እመጣለሁ ስለሱ። ግን ብዙ ነገር ተመራለሁ። አንዱ ምንድነው it feels nice በጣም ደስ ይላል። ራሳችሁን ቪክቲም ነኝ ቪክቲም ልትሆኑ ትችላላችሁ። ኦኬ ብዙ ነገር የደረሰባችሁ ሰው ልትሆኑ ትችላላችሁ። እና saying አልደረሰባችሁም፣ ግን እዛች ነገር ላይ ይዞ ይሄ እኮ ደረሰብኝ፣ እንዲህ እኮ ሆንኩኝ፣ ዓለም እኮ እንዲህ ናት፣ ህይወት እንዲህ ናት ማለት kind of ትንሽ ደስ የሚል ነገር አለው። እንደዛ ላይ ማልቀስ በቃ ማለት ትንሽ ደስ የሚል ነገር አለው። ግን in general ግን ጠቅላላ አርጋችሁ ከስታዩት ደስ አይልም። አብዛኛው ሰዎች እዛ ነገር ላይ መሆን አይፈልጉም። እና እንዴት ነው መውጣት የምችለው? በቃ ስትሉት ነው እግዚአብሔርን። በቃ ከዚህ በኋላ ይበቃል። እዚህ የሚያስጠላ ኢሞሽን ላይ ስሜት ላይ አልቆይም፣ ይበቃኛል፣ ቀይረው ካላችሁት listen ካላችሁት ይቀይራል። that's what I'm saying. okay እያሳዘናችሁ ያለው ነገር መቀየር የለበትም ልላችሁ ፈልጌ ነው። የሚያሳዝነኝ ነገር ምናምን ዓለም እስከምትስተካከል ዓለም ፌር እስከምትሆን never እንዲሁ መብላዝነሽ ትሞቻለሽ፣ እድሜሽ ያልቃል፣ ህይወትሽ በዛው እንትን እንጂ አይቀየርም። ኦኬ ነገሮች ሊቀየሩም ላይቀየሩም ይችላሉ፣ ግን እነሱ እስከሚቀየሩ መጠበቅና ሲቀየሩ ነው ደስተኛ መሆን የምችለው። እከሌ ሲወደኝ ነው ደስተኛ መሆነው። እንዲህ ይህንን ነገር ሳሳካ ነው በዚህ ወጥ that's not going to work. ደስተኛ የምትሆኚው ደስተኛ የምትሆነው አንተ ወይ አንቺ ስትወስኑ ነው። በቃ ደስተኛ እሆናለሁ ስትሉ ነው። እንትን ሲኖረኝ ኖ just ደስተኛ እሆናለሁ በቃ ዲክሌር እንትን ነው፣ አዋጅ ነው። በቃ ደስተኛ እሆናለሁ። you don't need anything ደስተኛ ለመሆን። ኦኬ አሁን ብዙ እያወራሁባችሁ ነው። ስንት 3 ደቂቃ ነው። ኦኬ ላሳጥረው። it's just በጣም ሌሊት ነው ያለው፣ ግን ካልተናገርኩ እንዲህ በቃ ውስጤ እንትን እያለኝ ነው። መተኛት አቅቶኛል። ሳልነግራችሁ አትነግስ። እኔ በጣም የረዳኝ ነገር ስለሆነ ነው። ኦኬ and obviously ስታዝኑ ስትጨነቁ ምን ስትሉ ነገ ሌላ ቀን አይመስላችሁም። ነገ የሚመጣ ከዛ ነገር የምትወጡ ህይወታችሁ የሚቀየር አይመስላችሁም። but that is ውሸት። ጭንቅላታችሁ እናንተን እየተቆጣጠረ እያፈነገጠ የራሱ የሆነ ታሪክ እየነገራችሁ ነው። እናንተ ይሄ ውሸት ነው፣ ይሄ አልቀበልም የማለት እንትኑ አላችሁ፣ ስልጣኑ አላችሁ። and ጭንቅላታችሁ ደግሞ እናንተን የመታዘዝ እንትን አለበት፣ ይታዘዛል። ታዛዣችሁ ነው። ምንም ሌላ እንትን የለውም፣ ሌላ ስራ የለውም። ነገር ግን ምንድነው እኛ ጭንቅላታችንን ትዕዛዝ አንሰጠው። ይሄንን አርግ፣ እንዲሁም ይሄንን ነው እንድታረግ እንፈልገው አንለው። የኛ ከጭንቅላታችን ትዕዛዝ ነው የምንጠብቀው እኛ። ስለዚህ ጭንቅላታችን እንደፈለገው አድርጎ ያዘናል።
ግን ደግሞ ጭንቅላታችንን መጥፎ ሆኖ አይደለም እኛ ጥሩ ቦታ እንድንደርስ ወይ ጥሩ ነገር እንዲያጋጥመን ሰርቫይቭ እንድናደርግ ምናምን ነው። ስለዚህ ሌላ ጊዜ እናወራለን። ለምን ዲፕሬሽን ምናምን ይሄ ጭንቅላታችን እንደዚህ አይነት ነገሮችን ይፈጥራል የሚለው ሞር ኦፍ ሰርቫይቫል እንትን ነው፣ ከሰርቫይቫል ጋር የያዘ ነው። ሌላ ጊዜ እናወራለን። ግን ከዚህ ቪዲዮ አንድ የምትረዱት ነገር ቢኖር ምንድን ነው፣ እናንተ ጭንቅላታችሁን ትዕዛዝ ካልሰጣችሁት የራሱን ትዕዛዝ ያመጣል፣ የራሱን ታሪክ ይፈጥራል። ያህ የተለያዩ ዲፕሬሽን የተለያየ ምናምን ላይ ሊከታችሁ ይችላል። እንደዛ ስል ሰዎች አይኔ ዲፕሬስድ የሆንኩት አባቴ ስለታመመ ነው፣ ይሄ ስለተፈጠረ ነው፣ እንዲህ ስለሆነ ነው ልትሉ ትችላላችሁ። ኤንድ ዳትስ ሪል የሆነ ነገር ነው፣ በህይወት የሚፈጠር ነገር ነው። ያህ ማለት ግን እናንተ ዲፕሬሽን ላይ ኦር መጥፎ እንትን ላይ መቆየት አለባችሁ ማለት አይደለም። ሳድነስ ወይ ደግሞ ማዘን እና ዲፕሬስድ መሆን የተለያዩ ነገሮች ናቸው። ማዘን ጊዜያዊ ነው። ነገሮች ሲፈጠሩ፣ የሚያሳዝኑ ነገሮች ሲፈጠሩ ታዝናላችሁ። ሰዎች ነን፣ ንዴት ይኖራል። ዲፕሬሽን የሚሆነውና መጥፎ የሚሆነው ያህ የእናንተ ማንነት ሲሆን ነው። እንዲህ እኮ ሆንኩኝ፣ እኔ እኮ ተበደልኩኝ 6 ደቂቃ አረጉ ዩቲዩብ ላድርገው እንዲ ጋይስ፣ ዩቲዩብ ላድርገው እንዲ በቃ ጭንቅላቴ ላይክ ዳውንሎድ እያደረገ ነው። ዊዝደሞችን ትላላችሁ። ባት ምን ላይ ነበር ያቆምኩት? አይ ዊሽ እንዲ ነክቼ የሰዎችን ህማም፣ ንዴት መቀበል ብችል እና ብትን ባረገው አርጌ ባሳያችሁ በጣም ደስ ይለኝ ነበረ። because it's that easy, it's በጣም that easy፣ በጣም ያን ያህል ቀላል ነው። እና I think ወደ እንትኑ ስመለስ ጊዜያዊ ነገር ማንነታችሁን ማድረግ የለባችሁም። ማንነታችሁን ስታደርጉት ዲፕሬሽን ሲሆን እዛ ዲፕሬሽን ባይሆን ራሱ እዛ ስቴት ውስጥ ሲሆን በቃ እኔ እኮ እንዲህ ነኝ ብላችሁ ዲፋይን ስታደርጉ ራሳችሁን በዛ ነገር ስትገልጹ መግለጽ ስትጀምሩ እኔ እኮ የማይቀናኝ ሰው ነው ከራሳችሁ ጋር ስታደርጉት መውጣት ይከብዳችኋል። ከዛ ሰው ግን ስቲል መውጣት ትችላላችሁ። because at the end of the day ሪያሊቲ ምንድን ነው ጋይስ? ምናየው ነገር ምንጨብጠው ነገር ለኛ እውን ነው ብለን የምናስበው ነገር የጭንቅላታችን ፈጠራ ነው። ኤንድ ጥሩ ነገሩ ምንድነው? ጭንቅላታችንን መቆጣጠር እንችላለን። ላይክ ጋይስ ሰው ከጭንቅላታችሁ ተቀበሉት። ኦኬ እስካሁን እኔን እዚህ ድረስ አምጥተኸኛል፣ ሰርቫይቭ እንዳደረግ ረድተኸኛል። ከዚህ በኋላ ደግሞ እኔ ወስዷለሁ። አንተ እንደ ጭንቅላት ከኔ ትዕዛዝ ትቀበላለህ። the other way round አይሆንም። ኦኬ ያንን ማድረግ አለባችሁ። በጣም ወዳችሁ